የውይይት ባህል እንደ ኢትዮጵያ ላለ ሀገር በእጅጉ አስፈላጊ ነው። የሲቪክ ባህል የምንገነባው ስንወያይ፣ ስንደማመጥ፣ ስንግባባ የውይይታችን ውጤትም ወደ ተግባር እንዲቀየር ከልብ ስንሻ እና ስንፈጽም ነውና ይህ የናሽናል ዲያሎግ ኮሚሽን ስራ በአውትካም ሌቭል የሚያመጣቸው ውጤቶች ብቻ ሳይሆኑ በባህልም ጭምር ለውጥ የሚያመጣ ይመስለኛል። የምክክር የውይይትን ልምምድ እንደ ሀገር እንድናጎለብት የሚያግዝ ነው። ሁላችሁም እንደምታውቁት ኢትዮጵያ ውስጥ እንደዚህ ያለ እድል ተገኝቶ አያውቅም። ስናገኘው ሊራከስብን አይገባም። ይህ እድል እንዲገኝ ብዙዎች ታግለዋል፣ የህይወት መስዋዕትነት ከፍለዋል፣ ጠይቀዋል፣ ታስረዋል፣ ተሰቃይተዋል። እንወያይ፣ በምክክር በውይይት ጉዳያችን ይፈታ ሲሉ ብዙዎች የታገሉለትን ዓላማ ዛሬ እድል ሲገኝ ማደነቃቀፍ ተገቢ አይሆንምና መልካም መሰረት የሚጥል አዲስ ባህል የሚገነባ ሂደት የሚሆን ይመስለኛል።